ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንን በጣም ምርጥ ቪዲዮዎችን እየተመለከትን አብረን ቆይታ እናደርጋለን። እኔ ከዚህ በቀጥታ ሐሳቦቼን ለእናንተ አደርሳችኋለሁ። እናንተ ኮሜንት መስጫው የእናንተ ነው። ኮሜንት ላይ ሐሳቦቻችሁን በፈለጋችሁት መልኩ ማስቀመጥ ትችላላችሁ። በቅዳሜ ቀን በጣም አዳዲስ ነገሮች አሉ። ዛሬ ደግሞ አንድ ነው አይደል? በፈረንጆቹ በደንብ ላይክ ይደረግ። ላይክ አድርጉላችሁም ፕሊስ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚያው አስታውሳችኋለሁ። ፕሊስ ላይክ አድርጉ። ፕሊስ ላይክ ተው አልጣላ ላይክ አድርጉ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። የፈጠነ ጃምቦ ያላቦ ሮጦ ነው ያላቦ። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ አራማም ጥምጣማ መጥቶ ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። አረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላባውን ያዘዝከ በእኛ እድሜ ደማው ልታዝነው አንተ ልም ዳዋላች። አረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ይጀምራል። አይወጣም። አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የ3 ቦኖስ አትከፍኝ እኮ ነው። አንተ ጫጩት ፊት ፈንግል አይወራም። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ እንግዲህ ይሄ የሚመሮች ምዝገባ ነፍስ ያለው የሚመር ፍለጋ ነው ይሄንን ስራ የጀመረው። እሺ አሁን ደና ነገር መስራት የምትችሉ ሰዎች ከስማችሁ ነው የሚጀምረው። አሁን ማን ነው ስማ አንተ? ያው እኔ ኮልሚ ፎንዳዳ ነው የሚባለው። ያው ብዙ ኤክስፒሪየንስ ያለኝ በሚም ላይ ያው ብዙ ኤክስፒሪየንስ ያለኝ ነው። አዎ ብዙ ነገር ማድረግ የምችል ሰው ነው። ኤክስፒሪየንስ ምንም ጥቅም ስምህ ራሱ እኮ ምንድነው የምታፈነድደው? ወንድ አይደል እንዴ? ምንድነው ኮልሚ ፎንዳዳ ምን ማለት ነው? ወደድከዋ? በጣም ወደድከዋ? ጠሌታ ወይ ቀይር ወይ ውጣ ቤት ላይ ቀይራለሁ። ችግር የለውም ቀይራለሁ። እሺ ፎንዳዳ ቀይራለሁ። ችግር የለውም። ማን ልበልልሽ? በቃ ኮልሚ አጎብዳጅ። እንዴው አንተ ማን መባል እንዳለበት ታውቃለህ? ኮልሚ አለቅላቂ ነው መባል ያለ። አንተ አለቅላቂ አሸርጋጭ ላይ ራሱ አልፈልግም ውጣልኝ። አንተ ማን ነው ስማ? አንተኛ የኤዲት ስሜ ነው። አዎ ካናጋ ኮልሚ ጠቅጠቅ ይባላል። ምንድነው ኮልሚ ጠቅጠቅ? ምንድነው ጠቅጠቅ? አይዲያዎች ከሱ ጋር የተያዙ ስለሆነ ኮልሚ አይሆን ቀይር ኮልሚ ጠቅጠቅ። ምንድነው የምትጠቀጥቀው? እሺ ልቀይር። እሺ ቀይር ወይ ውጣ። እሺ በቃ ኮልሚ ኮልሚ ከኮልሚ ላይ ተነቅሷል። አረ በቃ ስማ ውጣ እዚሁ ልትጨርስ ማለት ውጣ ሂድታ በስማ እንዴት ይላል ታውቋል። ሴቶች ብዛት ስለሆነ መድኃኒቱ ምን ሸረግ ይቆጣል። ግዴታ ኖ ዌይ ኖ ሞር ባልታዛር ኖ ሞር ባልታዛር። እሺ ኤክስ እርጉዝ ሆና አንተ ጋር ስትመጣ ይላል። እሺ አይዞሽ ታንፍሽ አየራው አባትዬው ነው። አስቀያሚ ልጅ እንጠብቃለን ማለት ወጣ አትጪ በላ ሌላ ሰው እየረበስን ሌላ ፔሸንት እንዴ ሰጪ እኮ ደህና ነገር አድርገህ አስቀድሰሽ የመጣሽ እኮ ነው መስይ በእናትህ ያዝ የበደለችኝ ትዝ ይላል። ይቅርታ ብታደርግለት አይሻልም ነበር? ዝም በይ ቀፋፊ ግን አንቺ እንደዛ ስለምንሽ እንደዛ ይቅርታ ብታደርግልሽ ይሻል ነበር። እንደዛ እጄ ላይ ጥልሻል። ምንም አንተ ሲያስጠላ ልጁ ራሱ እንዲመር የግድ ዛሬ መውለድ አለባት። ዛሬ ነው ግዴታ መውለድ ያለበት። ሰዓት ደረሰ። በቃ ዛሬ በዓል ነው። ነገ ኧረ ተይ እንዴ! እሺ ቁማርተኛ ሆነ ለቅሶ ላይ ያለን ሁሉ ስትበላ ይላል። እዚህ ደግሞ ማለት ምን ይሻላል? ከዚህ በኋላ ነው ምን ይሻላል? ክብሮም ካንተ ጋር ብሞት ይሻላል ነበረ። ዳረ ምን ይሻላል? ምን ተፈጠረ ደግሞ? ምንድነው? እሺ ምን ነው የምትሉኝ? ቆይ ቀስተኛው መጥቶ እየሄደ ምን ይብላ ማለት ቆሎ አሰጣቸው? ምንድን እንዴ ቆሎን ቅድም የተበላኸውስ ቆሎ እፍጣም ምንድነው? ቆሎን ተበላሁት እና ያ ባለ ወፍጮ ቤቱ ሰውዬ በልቶ ይል ማሽላውን እንትን በሉ አይደል እንዳልኩት እናንተ ሰዎች ና እስኪ ና
የእድር ቤቱ ገንዘብ ሴት ተሰጠኝ እንዴ? ቅድም የመደብኩልህስ ከነ ቡቸራ ጋር ስንጮት እነ ቡቸራ የበሉት የእድሩን ብር ነው የተሰባሰበው መስሎኝ። እንዴ አማን እንዴ ለምን እንደምታለቅሰው? ተረጋጋና እንዴት ነው የማላለቅሰው? አንተ ንፍጣም የሆንክ ሰውዬ እኮ መሰለኝ እኮ የተሰባሰበውን ገንዘብ እኮ መስሎኝ ነው ቁማር የተጫወኩት። ምንድነው የምንሆነው? እሺ ቆሎ የለም። ዳረ ተረጋጋ እባክህ፣ መፍትሄ እንፈልግ ተረጋግተህ። መፍትሄ የለውም። ወይኔም እሞታለሁ ከሱ ጋር። ዳረ እባክህ ምንም አላጠረኩም። እንደዚህ አይባልም። ተው አፈር ብላ ንፍጣም። ዳረ እባክህ እንዴ ይሻላል። ወይኔ እንዴ እስኪ በእናትህ አንተ ደግሞ የቤት ሰው አይደለ እንዴ? ምንድነው እንደዚህ የምትል መጨመጨው? አፈር ብላ ያው ለፍሬ ቆሎ አስበላው። ምን አለበት? ለቅሶ ይለፍና እኔ እናንተ እናወራለን። እባት ክብሮም እስኪ በእናትህ እንደ ቆሎ ነገር ተረጋጉ እንጂ ምንድነው እሱ? ባቲ ቆሎውን እኮ ቁማር ተበልቻለሁ እኮ ቢሆን ስማ፣ ድግስ መሰለ እንደ አንዳንድ ያዙ በቃ። የዚህ ሰፈር ሰው ደግሞ ታበዙበት ማህበር መሰለ እንደ መጣው ቅሌት የእናትህ ቅሌት። አፈር ብሉ ሁላችሁ ስትፈልጉ ንፍጣ ናስኪ እንዴ አቤት ሳህኑና ጭልፎ የለም እያሉኝ እኮ ነው። ታዲያ እድር ቤቶቹ ቅድም እኮ ሂጂ እንከሰዋለን አንለቀውም እያሉ ነው። ለምን ያስበልተዋላ ሳህኑንም እና የበላኝ የዚህ ሰፈር ሰው አይደል እንዴ? እና ታዲያ እና ምን አድርግ ነው የምትለኝ እንዴ? ራስህ ለምን ተበላው? ኒኬሉንም አስበልታል ማንቆርቆሪያውንም። ስማ ይኸውልህ እንዳለ የዚህን ሰፈር ሰው ምግብ የበላውን ሁሉ ቆሎ የበላውን ሁሉ ሰብስበህ እንድጠራልኝ። ለምን በቃ እንዴ እኔ አዘለውኝ አይደል? በአዘን ለአዘን የሚደርቡብኝ እናንተ እስኪ ስማ፣ የዚህ ሰፈር ሰው እንዳይቀር እኔ አዘለውኝ እንዳለ ቤቱን አስቤዛ ተበላ። ና ሁሉም ብር ያዋጣሉ። በቃ ለምንድን ነው የሚያዋጡት? ራስህ አይደል እንዴ? ለቅሶ እንኳን ሞተ ነው ይሁን፣ እኔም እሞታለሁ። በቃ እንደውም ይክሳሱኝ እድር ቤቶቹ። በነገራችን ላይ ይሄ ማለት በየቦታው እንግዲህ ሰው ሲሞት ለምግብና ለቁማር ብሎ የሚሄዱ ሰዎች አሉ ማለት ነው። በየሰፈሩ ቁጭ ብሎ የሚውሉት አሁን ለቅሶ ሰፈር ውስጥ ቃል እንዴ እያስተዛዘንኩ እኮ ብዬ መጣው ምናምን ይላሉ። ከዛ ወደ ድንጋያቸው ይመለሳሉ። ችግራቸውን እያስተዛዘኑ ብሎ ተመልሰው። እኛ ሀገር ግን የጀርባና የሆድ አይነት ቀረቤታ ወይ ደግሞ ግንኙነት ነው ያላቸው እና ቁማርና ሀዘን ቢቀር ምን። ሰላም እንዴት ነህ? ወይ እንዴት ነሽ? አለን። ፓስታ ፈልጌ ነበር። ፓስታ 150። እሺ ማለት 150። እሺ አመሰግናለሁ። እንዴ ክፈይ እንጂ እንደውም መልሳለኝ አንተ ጋር። ስንት? 50 ብር። ስንት ነው እሱ? 150 እና 100 ብር አለብኝ። እንደዛ በያ ታዲያ ይሄው። ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ። ማንን ልታስኮንኝ ነው እንጂ 50 መልሽ። ያ አምታታውት እንዴ? ከገጠር እስከ ዓለም አቀፍ የሞዴሊንግ መድረክ ስለ ኤልሳቤጥ ደስታ ይፋ የተደረገውን አዲስና ትልቅ የህይወት ምዕራፍ አልሰማችሁም? በተፈጥሮ ውበቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ተወዳጅነትን ያተረፈችው ኤልሳቤጥ ደስታ አሁን ደግሞ በይፋ የፕሮፌሽናል ብራንድ ሞዴሊንግ ስራዋን ጀምራለች። የኢትዮጵያውያንን ባህልና እሴት በማንጸባረቅ በቅርቡ የማስታወቂያውና የሞዴሊንግ ዘርፉ አዳዲስ ስራዎችን ልታቀርብ ተዘጋጅታለች። ይህ አዲስ ጉዞዋ በማስተር አብነት ከበደና በቢኤን አድቨርታይዚንግ ታለንት ማኔጅመንት ካምፓኒ ልዩ ክትትልና አስተዳደር ይመራል። የኢትዮጵያውያንን ተፈጥሯዊ ውበት ወደ አዲስ ደረጃ የሚያሸጋግር አዳዲስ ስራዎችን ለማየት ተዘጋጁም ተብሏል። በብልሃት እንኑር። እኔ እንደውም ቲክቶከሮቹ ተቀባብሏት ያረክሷታል ብዬ ፈርቼ ነበረ። የእውነት እዚህ ደረጃ መድረሷ በቃ ክብር ለሚገባቸው ክብር መስጠት አለብን። እንደነ ማስተር አብነት እቺ ልጅ የምትሰርቧት መታረቅ አልነበረብሽም ብላችሁ የምታጓጠጧት ሁሉ ማለት ነው ምናችሁን ነው የሚያማችሁ? በነገራችሁ ላይ ስለዚህ ልጅ ሐሳብ የምትሰጡ ሰዎች አብዛኞቻችሁ በሚባል ደረጃ ማለት ነው ሲንግል ማሞች ናችሁ ወይ ደግሞ ሲንግል ማምን የምትደግፉ ሰዎች ናችሁ። ሁሉንም ሲንግል ማሞች እያልኩ ሳይሆን አብዛኞቹ በሚባል ደረጃ ይቅርታ፣ በጣም ቅርብ ብንሆን ነው አብዛኛው ሴቶች ሲንግል ማም አትሆኑም ወይ ደግሞ ልጆቻችሁን ያላባት አታሳድጉም። እንደ ቤቲ በእርግጠኝነት ነው ማውራችሁ የተጎዳ ሴት አለች ብዬ አላስብም። በእርግጥ ሁሉም የራሱ ችግር እንዳለበት፣ የሷ ግን በጣም ይከፋል። ምክንያቱም እቺ ልጅ በእርግዝናዋ ጊዜ ነው ፍቅረኛዋን ያጣችው ማለት ነው። በእርግዝና ዘመኗ ደግሞ ራሷን እስከ ማጥፋት ድረስ የደረሰች ልጅ ነች። እሱ ብቻ አይደለም፣ በመውለዷም ጊዜ ብዙ ችግርን ያየች ልጅ ነች። ይሄ ሁሉ ችግር አይታ ነው ይቅርታ ያደረገችለት ማለት ነው። እቺ ልጅ ይቅርታ ያደረገችለት ዋና ምክንያቱ ራሱ ማለት ነው እሷ ከዚህ በኋላ ከሱ ውጪ ያላትን ህይወት ምን ያህል ደስተኛ ትሆናለች።
አያችሁ ብዙ ጊዜ አሁን ስሜታችን ብለን አለመሸነፍ ባይነታችን ምን ያደርገናል? የዘላለም ዋጋ ያስከፍለናል ማለት ነው። እቺ ልጅ አሰበችበት፣ ከዛም በኋላ ያዋጣትን ውሳኔ ወሰነች። ይሄን የወሰነችበት ምክንያት አንደኛ ልጇ ያለ አባት አይቀርም፣ እሷም ደግሞ ያለ ባል አትቀርም። ደስተኛ ሆና የምትኖረው ከሱ ጋር በደንብ ተረድታው። ከዚህ በላይ ይቅርታ ባይነት የለም። ነገራችሁ ላይ አብዛኛው ኢትዮጵያኖች በሚባል ደረጃ የእሷን አይነት አመለካከት ቢኖረን ልጅ ያለ አባት ሚስትም ያለ ባሏ አትኖርም ማለት። ስለዚህ እቺ ልጅ የምታስተምረው ትልቅ ይቅርታ ባይነትን ነው። ከሷ ብዙ ነገር መማር እንችላለን። ስለዚህ ሴቶች ከሷ ትልቅ ትምህርትን ወስዳችሁ የሚቀጥለው ህይወታችሁን እንድትመሩ በዚሁ መልእክታችንን እናስተላልፋለን። ስለዚህ እቺ ልጅ ልትወቀስ ሳይሆን ልትመሰገን የሚገባት አስገራሚ ሴት ነች። ስለዚህ እናንተም በዚህ ላይ ሐሳብ ስጡበት። እቺ ልጅ ልትወቀስ አይገባም። የወደፊት ህይወቷን በደንብ አድርጋ አስተካክለዋለች። ከዚህ በላይ ደግሞ ደስ አይለም። ለነሱ መልካም ምኞታችንን እንገልጻለን። ከዚህ በላይ ፍቅራቸውን የሚገልጹ ሰዎች አድርጋቸው። በዚህ ላይ እናንተም ሐሳብ ስጡበት። ፎሎና ላይክ እንዳይረሳ። መልካም ጊዜ ይሁንላችሁ። ባለቤቴም የእጅ ግንኙነት አላደርግባትም እንዳትለምድ ብዬ ስለምፈራ ብሎ አንዱ ክላይንት መጣ። በእጅ የምትጨርስ አይነት ሴት ከሆነች በእጅ ነው የምትጨርሰው። ብልትህንም አስገብተህ ቢሆንም በእጅ ካለካሃት አትጨርስልህም። እኔ እንዴ ዶክተር ይሄንን ነገር ነው ደርሶ የሚያስቡት ግን እርሶ ግን ትሲሉ በእንደዚህ አይነት መንገር ነው ይጨርሱ። ኧረ ስንት የሚያሳስብ ነገር አለ እንዴ! ይጨርስሽ መዳዳለ ክፉ እየተናገራችሁ እኛንም እኮ ባለግ ያስበላችሁን በእውነት እንዴ መሻሳስበን። አሁን ዶክተር ይሄ አሁን ይሄ የሚያሳስብ ነገር ነው ዶክተር። ግን ራፉ እስኪ ስርዓት አይኖረውም እንዴ እርሶ? እስኪ ስለሆነ ስለ ቢዝነስ ስለ አይዲያ እንዴት ህይወታችን መቀየር እንዳለብን ምናምን እንዴ በእጃችን በፊንገርም ይሁን ሰርተን የምንቀየርበት ነገር እስኪ ንገሩን ፕሊዝ። በቃ አይተውት አራታው በዶክተር ባሰቆኑ እኮ ማርያም እንደዚህ ዶክተሮች ጤነኛ አይደሉም እንዴ? ጤነኛ እናክማለን በሽተኛ እናክማለን ይላችሁ እናንተ ራሱ ይሁን የሚያክማችሁ አጣጣችኋል መሰለኝ። ራፉታውን መናታችሁ እንዴ እግዚአብሔር እንዴ ጉጉ በጣም አልጋሽ ልጃችሁን ለልጃችን ብለን ነበር። ያው ተመቻምቻው ያለ ነገር ጨርሷል። ላይተር አለን ላይተር ይዘለም በኋላ ፈታ እንልበታለን እና ምን አሉ ተስፋ አሉ። ከዛ ባሻገር ነው ያልተጨሰ አራት ፓኩ ሲጋራ አሉ። አረ እሱማ ምርጥ ነው። እና ጥሎሽ ምናምን ጥሎሽ ወረ ተጠምዷል ጋሽ እንዴ ምንድነው ጥሎሽ አልጋሽ ቤተሰባይ ከየት ነው? በዚህ ሰዓት በተሰማ መረጃ አዶናይ ውሉ ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። እንግዲህ የኔ ነው ብሎ ሲያስታውቅ የነበረው አፕሊኬሽን እንግዲህ አምባሳደር ነው የነበረው ማለት ነው። እሱም ጭምር ተጭበርብሯል እንደማለት ነው። የእውነት ለመናገር ግን ህዝቡንም ጭምር ይቅርታ መጠየቅ አለበት። በውሸት አፕሊኬሽን እንደዚህ ዳውንሎድ አድርጎ ምናምን ይሄው ማስታወቂያ የሚሰሩ ሰዎች ጥግ ድረስ ስለማንነቱ ማታውቁ ከሆነ ለህዝብ ይቅርታ መጠየቅ አለባችሁ ከተሳሳታችሁ ብዬ አስባለሁና ይሄ ፌር አይመስልኝም። ብዙ ሰው አውርዶ እየጠበቀ አዶናይ ደግሞ ተረስታለሁ ብሎ አምነውት ማለት ነውና መጨረሻው እንዲሆነ እንግዲህ ጎረምሶቹ ያስቸግሩኛል። ታፈሱ ነይ እስኪ ከሱቅ ገዝተሽልኝ ነይ። ገዝተሽ ነይ ምንድን ነው ማገዙ? ጎረምሶቹ ያስቸግሩኛል። እኔ አልሄድም። ጎረምሶቹ ያስቸግሩኛል። ማርያም ተገዝተህልኝ ና በቃ። ኧረ እኔ አልገዛም። ዞር በይ አንቺ እንዴ ቀልጃለሽ እንዴ? አልገዛም እኔ እንዴ። ኧረ አትገዛም? ስትመጣ ዝች ቤት የምታገኘኝ ይመስልሃል? የልጁን ቦርሳ ቀብኝ። በቃ ለዚህ ያልተዝም ስላለ ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚና ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። በአካባቢ
በአካባቢው ያላችሁ የቅርብ ሰዎችና የሚመለከታችሁ አካላት ይህንን ጉዳይ በአስቸኳይ መፍትሄ ያሻዋልና እባካችሁ ለቲክቶከሯ ድረሱላት። ይህ ቪዲዮ ለብዙዎች እንዲደርሱላችሁም ኮፒ ሊንክ እያደረጋችሁ ሪፖስት ማድረጋችሁን አትርሱ። ሰው ላይ የደረሰውን ችግር ባለቤቱ የበለጠ ያውቃል። እኛ አስተያየት ከምንሰጥ የበለጠ ባለቤቱ በደንብ ያውቀዋል። ነገር ግን እንደዚህ ያልኩበት ምክንያት መደረግ ያለበት ሚዲያ ላይ ፖስት መደረግ አለበት ወይስ ወደ ህግ ነው መከር ያለበት? እውነቴን ነው የምላችሁ። አይታችሁ ከሆነ ጆን ዳንኤል አልወርድም ምናምን ያለ ጊዜ ከኤርፖርት ላይ ህዝብ ሚዲያ ላይ ያለው ሁሉም ሰው ለራሱ አላማ ዜና አድርገነው ሪያክት አድርገንበት ሁላችንም ለራሳችን አላማ ነው ያዋል ነው። ከዛ በኋላ ማን ነው እስር የገባው? ጆን ዳንኤል ራሱ። ከዛ በኋላስ ማን ነው የተቀጣበት? ማን ነው የታሰረው? ህዝቡ ሳይሆን ባለቤቱ ነው። እቺ ልጅም አሁን ሚዲያ ላይ የምታጋራቸው ነገሮች በጣም የከረሩ ነገሮች ከሆነ ሚዲያ ላይ ትኩረት ለማግኘት የሚመስል ነገር አለው። ግን አደጋ ውስጥ ከሆነች አደጋ ውስጥ እንዳትገባ የራሷን ሰዎች መቅረብ ወይ ደግሞ ወደ ህግ መጠጋት፣ በቃ ከህግ በላይ ምንም ነገር የለምና ራስን ማጥፋት ሌላ ነገር እሱ አስፈላጊ አይደለም። የማይመከር ማለት በቃ ማለት ትክክለኛ ነገር አይደለም። እግዚአብሔር የፈጠረውን ፈጣሪ የፈጠረውን ነፍስ በራስ ማጥፋት ደግሞ ልክ አይደለምና ወደ ህግ መሄዱ የተሻለ ሳይሆን አይቀርም። አንዳንድ ሰዎችም እንደውም ተነስቶ ሚዲያ ላይ ፖስት የምታደርገው ወይ ፊልም ልትሰራ ነው ወይ መጽሐፍ ልታስመርቅ ነው ምናምን የሚሉ ሰዎች አሉና እንደዛም ሊመስል ይችላልና የእውነት ለመናገር ፖስት ማድረጉ ቀርቶ ወደ ህግ ብትሄድ አሪፍ ነው ብዬ አስባለሁ። ከዛ ውጪ የራስ ሰው የሚባል አይጠፋም። ከስንት ሰው ማለት አንዱ ለሰው አታጡምና ሚዲያ ላይ ራሱ እንደ ወንድም እንደ እህት ሆኖ ትሪት የሚያደርግ ሰው አይጠፋም። ሰው መጠጋት ጥሩ ነው ብዬ አስባለሁ። እናንተ መልእክታችሁን ጨምሩበት። የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በህግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ቲክቶከሩ መንሱር ጀማል ዋስትና ቀደለትን በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ዘሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ወጣ። አንዱ ደግሞ ገባ፣ ቦታ ተቀያየሩ ማለት ነው። እግረኛው ሚዲያ ወደ እስር ቤት ሲገባ መንሱር ደግሞ ወጥቷል። ይሄ ማለት እንግዲህ እግረኛው ሚዲያ የገባበት ምክንያት አንዳንድ ሰዎች የነ ሰራዊት ፍቅሬን ኢንተርቪው ስለሰራ ነው የሚሉ ሰዎች አሉ። አንዳንዶቹ ደግሞ የገባቸው ትክክለኛ መረጃ የሚያወሩት አሉ። እግረኛው ሚዲያ የገባበት ምክንያት የተከበረው የመከላከያ ሰራዊት ልብስ ለብሶ አንድ ግለሰብ ኢንተርቪው አድርጎት ነበርና እዛ ላይ የነበረውን ቪዲዮ አይታችኋል። አክታቸውን፣ ንግግራቸውን፣ ብዙ ነገሮችን ተመልክታችኋል ብዬ አስባለሁ። በሱ ምክንያት እንደገባ ነው አሁን እየተወራ ያለው። ትክክለኛውም ነገር እሱ ነው እየተባለ ያለው። ከነዛ ውጪ ከነ ሰራዊትና ከነ ሰለሞን ቦጋለ ከፊንቴክ ኢንቨስትመንት ግሩፕ ተጠርጣሪዎች ኢንተርቪው ከማድረግ ጋር ተያይዞ እንደሆነ አንዳንድ ሰዎች ሲያወሩ ተመልክቻለሁ። በተረዱ መንሱሬ ወጥቷል። ከዚህ በኋላ ሽቶ መንፋቱን ሊቀጥል ነው፣ ጉራውንም ማለት ነው። የግጥም ርዕስ እሺ፣ ኤፍሬም የሆነ ቦታው ሲታመም እሱም ያውቃል እንደማያድነው ሐኪም ይሄዳል ወደነ ሰላም ይድናል በሰከንድም ይሁን ከካም ኧረ ተይ እንዴ ተይ። እንግዲህ ግጥም ነው ነው ልጆች። እኔ አባቴ በጣም ጀግና አባት ምን ማለት 83 እኔ 22 ማለት በጣም ቋንቋ ችግር ደክሞኛል። እኔ በጣም ደክሞኛል። አይዞን እንዴ ምን አንድ ኪካ በቃ መሀል ላይ ጨማምረሃል። አንደኛ ያወራህበት መንገድ
እኔ አሁን አወራለሁ። ሰላም ሰላም። ወይኔ እናቴ። እሺ ሻፖ የታዘዘልሽን መድኃኒት በሚገባ እየወሰድሽ ነው? እንግዲህ ወሰድኩ። ዋት አንድ ማታ አንድ። ኧረ ግድ አይደለም። እንዴት ፍሬም የለው ቁጥርም የለው ዝም ብዬ ነው። ዝም ብሎ መዋጥ። ኧረ በለው አረገኝ። በወር 30 የታዘዘልሽን በአንድ ቀን ርጁም የምን በአንድ ቀን ለደን አንድ ወር መፈጅ ምን ምጌ ነው? ማጣርገ ፍሬው ተቶሮ ብቻ በድነው ስራዬ ብገባ ነው የሚሻለኝ። አፈር ልብላለሽ ሟች ከመሞቱ በፊት ዲያ ምን አገባ በገዛ ነፍሴ አረ እንደፈለኩ ቦጦ ምን አገባ ሲጀምር አንተ ተገባይ ሲኦል እንገናኝ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ በማድረግ ተባበሩን። ቪዲዮንም ላይክ በማድረግ ተባበሩን። ለቻናሉም አዲስ ከሆነ ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።